ስለ ስቲሙለስ ቼክ ታክስ ሪተርን አንኤምፕሎይመንት ቤኔፊት EIDL ሎን PPP ሎን ዙሪያ ላሉት ጥያቄዎች መልስ እንሰጣለን ጤና ይስጥልን ፈይሳ ነኝ ዛሬ በተለያዩ ጉዳዮች ዙሪያ ላቀረባችሁ ጥያቄ መልስ ለመስጠት ሞክራለሁ እንግዲህ ከጥያቄዎቻችሁ መካከል የመጀመሪያው ቀላል ጥያቄ ነው ቤስት ዋን ፋይናንሻል ቢሮ አድራሻው የት ነው ኮንታክት ነምበሩ የሚል ነው ይሄው ስክሪን ላይ እንደምታዩት ቤስት ዋን ፋይናንሻል በሲልቨር ስፕሪንግ እንደምታዩት ስልክ ቁጥሩ አለ ኢሜል አድራሻው አለ እዛ ማየት ትችላላችሁ ማለት ነው ሁለተኛው ጥያቄ ታክስ ሪተርን ትሰራለህ ወይ የሚል ነው አዎ ታክስ ሪተርን እንሰራለን ሪል ስቴት እንሰራለን ቤት መግዛት ለምትፈልጉ ቤት መሸጥ ለምትፈልጉ ሰርቪስ እንሰጣለን ማለት ነው ስለዚህ ታክስ ሪተርን እና ሪል ስቴት ኦዲቲንግ የአይአርኤስ ኦዲት ከመጣባችሁ በዛ እናግዛቸዋለን የተለያዩ የአካውንቲንግ ስራ ከፈለጋችሁ እንደሆነ በዛ ዙሪያም እንሰራለን ስለዚህ ታክስ ሪተርን አሁን እንሰራለን የሚል ነው መልሱ ሶስተኛው ጥያቄ ስቲሙለስ ቼክ እስካሁን አላገኘውም ምን ላድርግ የሚል ነው እንግዲህ የተለያዩ ሰዎች በተለያየ ምክንያት ስቲሙለስ ቼክ የመጀመሪያውንም ሁለተኛውንም ያላገኙ አሉ ወይ ደግሞ አንደኛውን አግኝተው ሁለተኛውን ያላገኙ አሉ እንግዲህ በማንኛውም ምክንያት ማግኘት ሲገባቸው ያላገኙ ሰዎች የ2020 ታክስ ሪተርናቸው ፋይል ሲያረጉ ከ2020 ታክስ ሪተርናቸው ጋር ያንን ስቲሙለስ ቼክ ያገኛሉ ማለት ነው ሌላኛው አራተኛው ጥያቄ EIDL ግራንት 10000 ለማግኘት ምን አፕሊኬሽን ያስፈልጋል የሚል ነው የEIDL 10000 ግራንት ለማግኘት ምንም የምታደርጉት አፕሊኬሽን የለም ከዚህ በፊት ለEIDL ሎን እና EIDL ግራንት አፕላይ አድርጋችሁ ከዚህ በፊት እንዳልኩት ከ10000 በታች ያገኛችሁት ወይ ደግሞ ጭራሽ EIDL ነፃ ያላገኛችሁ ኳሊፋይ ካደረጋችሁ SBA ኮንታክት ያደርጋችኋል ምንም የምታደርጉት ነገር የለም as long as already ለEIDL አድቫንስ እና ሎን አፕላይ አድርጋችሁ ከሆነ ኳሊፋይ ካደረጋችሁ SBA ኮንታክት ያደርጋችኋል ማለት ነው ሌላው ጥያቄ unemployment benefit tax file ይደረጋል ወይ የሚል ነው አዎ unemployment benefit income ነው ማንኛውም income ወይ ደግሞ ገቢ ላይ የስቴትም የፌደራልም ታክስ ይከፈላል በአብዛኛው ስቴት ስለዚህ unemployment benefit ታክሳችሁን ፋይል ስታደርጉ unemployment benefitአችሁንም ጭምር ለታክሳችሁ ላይ ሪፖርት ታደርጋላችሁ ማለት ስለዚህ unemployment benefit taxable income ነው ስለዚህ እስካሁን ድረስ ጃንዋሪ 31 2021 ድረስ ከunemployment office 1099G የሚል ወረቀት 1099G የሚል unemployment የተከፈላችሁትን unemployment የሚያሳይ ይሰጣቸዋል እስከ ጃንዋሪ 31 2021 ድረስ ስለዚህ ያንን ታክስ ታሰሩ ታክስ ለሚሰራላችሁ ሰው ይዛችሁ መሄድ እንዳትረሱ ነው ሌላኛው ስድስተኛው ጥያቄ EIDL ሎን እስከመቼ አፕላይ ማድረግ ይቻላል የሚል ነው እንግዲህ EIDL ሎን የኛው በ30 አመት ውስጥ የሚከፈል ብድር ነው ያንን እስከ ዲሴምበር 31 2021 ድረስ አፕላይ ማድረግ ትችላላችሁ ይላል ስለዚህ ብድር የምትፈልጉ ከሆነ እስከ ዲሴምበር 31 2021 ድረስ አፕላይ ማድረግ ትችላላችሁ ማለት ነው ሌላው ሰባተኛው ጥያቄ EIDL ሎን ከዚህ በፊት አፕላይ አድርጌ አልወሰድኩም ምክንያቱም ትንሽ ብር ስለነበረ አሁን ግን መውሰድ እችላለሁ ወይ የሚል ጥያቄ ነው እንግዲህ ይሄ አብዛኞቹ ሰዎች ያደረጉት ነው መጀመሪያ አፕላይ አድርገው
የተሰጣቸው ብድር መጠን ትንሽ ስለሆነች ያልወሰዱ ሰዎች አሉ አሁን ግን መውሰድ እንፈልጋለን ምን ማድረግ እንችላለን የሚል ነው ጥያቄው ስለዚህ መልሱ የሚሆነው ለኤስሲቢኤ ከዚህ በፊት ያልወሰድኩት አነስተኛ ሆኖ ነው ስለዚህ የሚፈቀድልኝ ሎን ይጨመርልኝ ብለን ኢሜል መጻፍ ነው በኢሜሉ ላይ ሰብጀክቱ ላይ increase the loan amount ብለን የጥያቄያችንን ኢሜላችንን ወደ pdcrecons@sba.gov በሚል ላይ ስክሪን ላይ የምታዩት ኢሜል አድሬስ መላክ ትችላላችሁ ጥያቄያችሁን እንዲጨመርልኝ ወይ ደግሞ የሚሰጠኝ ሎን ከፍ እንዲልልኝ ፈልጋለሁ የሚለውን ጥያቄያችሁን እዛ ላይ ኢሜል ላይ መጨመር ትችላላችሁ ማለት ነው ስምንተኛው ጥያቄ ፒፒ ሎን እንዴት ኦንላይን አፕላይ ማድረግ እንችላለን ነው እንግዲህ ከቅርብ ጊዜ ድረስ ባንኮችን ኮንታክት በማድረግ ብቻ ነው ፒፒ ሎን አፕላይ ማድረግ የሚቻለው አሁን ግን የተለያዩ ኦንላይን አፕሊኬሽን የሚቀበሉ ፋይናንሻል ኢንስቲትዩሽንስ አሉ ከዛ ማከል አንዱ ኬስ ሰርቪሲንግ ነው ኬስ ሰርቪሲንግ ኦንላይን አፕሊኬሽን እየተቀበሉ ነው ከዚህ በፊት ካቤጅ ተብሎ የሚታወቀው አሁን ኬስ ሰርቪስ ይሉታል ሁለተኛው እነማቀው ፈንዲንግ ሰርክል እንዲሁ ኦንላይን አፕሊኬሽን እየተቀበሉ ነው ማለት ነው ሌላው እና የዘጠነኛው ጥያቄ ፒፒ ሎን ነፃ ገንዘብ ነው ወይ ፒፒ ሎን ብድር ነው ወይስ ነፃ ገንዘብ ነው በመጀመሪያ ደረጃ ፒፒ ሎን ለስሞል ቢዝነስ ባለቤት ለሆኑት የሚሰጥ ብድር ነው የራሳቸው የግል ስራ የሚሰሩ ሰራተኛ የሌላቸው ግለሰቦች ደግሞ unemployment እየወሰዱ ካልሆነ አፕላይ ማድረግ የሚችሉት ገንዘብ ነው ይሄንን ገንዘብ ለተባለው ፐርፐስ 60%ን ለደሞዝ ከተጠቀሙት እና 40%ን የቢዝነሱን ኦፕሬሽን ራን ለማድረግ ከተጠቀሙ forgivable ነው ያ ማለት ነፃ ገንዘብ ይሆናል ማለት ነው ስለዚህ መልሱ አዎ ፒፒ ሎን ለተባለው ፐርፐስ ከተጠቀም ነፃ ገንዘብ ይሆናል ማለት ነው እንግዲህ ለጥያቄዎቻችሁን በተቻለ መጠን ለመመለስ ሞክሬያለሁ ሌሎችም ጥያቄዎች ካሏችሁ በዚህ ቪዲዮ ስር ጥያቄዎቻችሁን ጻፉልን እንደዚሁ አንድ ላይ አሰባስቤ ለጥያቄዎቻችሁ መልስ ለመስጠት ይሞክራለሁ best one financialin subscribe like share ለማድረግ እንዳትረሱ ላለው መልካም ቀን